ወንድሜ አይቆ ደውል ተደወለ ተነሳ እሺ እነሳለሁ ቁርሴን በልቼ እጄን ታጥቤ ቁርሴን በልቼ። ለመጀመሪያ ልጅ መውለድ በጣም ደስ የሚል ስሜት አለው። ለመኖር መጓጓት ማለት ነው። በቃ ለመጀመሪያ ጊዜ ልጅ ሲወለድ አዲስቱን ብዙ ነገሮች አዲስ ናቸው። አሜንዬን የመጀመሪያ ስለሆነ ምንም ትምህርት እውቀቱ ስላልነበረኝ ከወለድኩትም በኋላ ያለ ማውራት እንደዚህ ሲተኛ ማስተኛት፣ ሲነሳ ማጥባት ብቻ እንጂ ማጫወት ምናምን ነገር አልነበረኝም። እኔ ተወልጄ ያደግኩት ገጠራማ አካባቢ ነው። ገጠራማ አካባቢ ለሴቶች እና ለህፃናት ብዙ ምቹ ያልሆኑ ሁኔታዎች የሚገኙበት ነው። በተለይ እናቶች፣ ሴቶች በሆዳቸው ጽንስ ይዘው በጀርባቸው ህፃን አዝለው። ስለዚህ በስራ ህይወቴ እንደ ከተማ አስተዳደር ወስነን ትልልቅ ስራዎችን ለህፃናት፣ ለሴቶች ምቹ ሁኔታ፣ ለቤተሰብ መልካምነትና መስተጋብሩ ጤናማ እንዲሆን ለማድረግ የሚያስችሉ ስራዎች መስራት እንዳለብን አምነን ወስነን እንድንገባበት ያደረኩት ለዛ ነው። ስለዚህ የቀዳማዊ ልጅነት ልማት የሁሉ ነገር መሰረት፣ የሁሉ ነገር መነሻ፣ ለሀገር ልማትና ብልጽግና መሰረት ሊጥል የሚችል ትልቁ ነገር እዚህኛው የእድሜ ክልል ደረጃ ላይ ያለው የልማት ስራ ሪተርኑ ወይም ደግሞ ትርፉ ከሁሉም የልማት ስራዎች በበለጠ ሁኔታ ነገን ልንሰበስበውና ልናስገባው የምንችል ምርት እና ምርታማነት ከዚህኛው የእድሜ ደረጃ ላይ የሚመነጭ መሆኑን በክብርት ከንቲባ ሌጋሲ መሰረት ወደ ተግባር ተገብቷል ማለት ነው። 5030 የሚሆኑ የወላጆችና አሳዳጊዎች ምክር ሰጪ ባለሙያዎች ሰልጥነው ማህበረሰብ ውስጥ ተሰማርተዋል። በዋናነት የነዚህ የቤት ለቤት የወላጆችና አሳዳጊዎች ምክር ሰጪ ባለሙያዎች ተደራሽ የሆኑትን የማህበረሰብ ክፍሎች የታርጌት ፋሚሊዎችን፣ ወላዶችን፣ የሚያጠቡ እናቶችን፣ ህጻናት ከ6 ዓመት በታች የሆኑትን የቤተሰብ አባል ይለያሉ። ቤት እነሱ ፋሚሊ የተለየ አድርጌ ያሳደኩበት ቤት በሆነ አጋጣሚ መጡ። ቤት ዘጋግቼ ቁጭ ብዬ ነበረ። የነገሩኝ ነገር ደግሞ በተግባር ማጫወት እንዴት እንደሚጠቅም የነገሩኝ ነገር ግን ቲቪ ላይ ምስጥ ባለ ሰዓት ከሰው ጋር የመነጋገር ክህሎት አይኖረውም። ሰው የመግባባት ክህሎት አይኖረውም። በጣም ደስተኛ ነኝ። እንደ ቤተሰብ በቃ ልጆቹ የራሱ እነሱ ሲመጡ ደስተኛ ናቸው። ዋናው ተግዳሮት ከተማ በርካታ ማህበራዊ እና ኢኮኖሚያዊ ችግሮች የተጫጫኗት ከተማ መሆኗ ነው። ያልዘመነ መሆኑ አንዱ ተግዳሮት ነው። አዲስ አበባን ደግሞ ለመኖር ምቹ የሆነች ንጹህ አረንጓዴ ከተማ እና ምርጧ ከተማ በአፍሪካ እንድትሆን ራዕይ ይዘን ነው እየሰራን ያለ ነው። ይህንን ለመስራት የዛሬዎቹ ኢንቨስት የምናደርግባቸው ልጆች ወሳኝ ናቸው። ቅዳሜና እሁድ ሰንበት ቀናት መንገዶች ይዘጋሉ፣ ለልጆች ክፍት ናቸው። መጫወቻ ስፍራ በየብሎኩ ተገንብተዋል። ልጆችን በፊት ከነበረው አሁን ያለው ለውጡ እጅግ በጣም አስገራሚና አስደማሚ ነው። ስለዚህ ለወላጅ ትልቅ እረፍት ነው። መንገድ ሲዘጋ ግን ሁላችንም ይዘን ስንወጣ ልጆቻችን ሲግባቡ እኛም በዛው የመግባባት ነገር ይኖራል። ያ ብቻ አይደለም። እንደዚህ ውጭ ላይ በመጫወት ከእድሜ እኩዮቻቸው ጋር ከሌሎች ሰዎች ጋር መገናኘታቸው ያላቸውን ማህበራዊ እድገትን ይጨምራል፣ ቋንቋቸውንም ያዳብርላቸዋል። ለተሰራላቸው አካላት ለወላጆች ውጤቱ ደርሶ ሲጠቀሙበትና በዛም ደግሞ ደስተኛ ሆነው ማየት ይሄ ነው ከተማችንም
ለመኖሩ ምቹ የሆነች ከተማ እንድትሆን ራዕይ ስንሰንቅ እንደዚህ አይነት ተጨባጭ ለውጦችን ማየት ስለሆነ በጣም ነው ደስ የሚለኝ። እውነት ነው ያኮራኛል። መልካም። አሁን ያለው ለውጥ እንደ ወላጅ፣ እንደ መምህር፣ እንደ ትምህርት አመራር ሆኜ ሳስበው አሁን ያለው ትውልድ እጅግ በጣም እድለኛ መሆኑ ነው። ለማሳደግ ከአፍሪካ ምርጧ ተመራጭ ከተማ ለማድረግ እየተሰራ ያለው ስራ እውነቱም በዚህ ሰዓት ላይ ምነው ልጅ በወልኩ የሚያሰኛል። ከራስ በላይ በቃ ልጅ መውለድ እናት መሆን ማለት በቃ ደስተኛ መሆን ማለት ነው። መታደል መመረጥ ነው። ለኔ እንደዚህ በመፈጠሩ ደግሞ በጣም ደስ ይለኛል። አድገው ሄደው የሚለውን ነገር ለማየት አቸኩ